በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኒቆዲሞስ የዐቢይ ጾም 7ኛ ሳምንት። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ጌታችን ወደዚህ ምድር መጥቶ የምሥራቹን ቃል ሲያውጅ እስራኤላውያን የተቀበሉት በተደበላለቀ ስሜት ነበር። በአንድ በኩል ሕዝቡ ለብዙ ዘመናት በባርነት ሲገዛ ስለነበር ከሮማውያን ቅኝ ግዛት ነፃ የሚያወጣቸው መሲህ ይፈልጋሉ። በሌላ በኩል ደግሞ ሕዝቡ ለብዙ ዘመናት በባርነት ቀንበር ስለደከመ ተስፋ በመቁረጥ ተዳክሞ ነበር። መሲህ ቢመጣ እንኳን ይመጣል ብለው የሚጠብቁት ጦር ይዞ ሰራዊት አስከትሎ ነው ብለው ያምኑም ነበር። ስለዚህም ነው ክርስቶስ መሲህ ነኝ ብሎ ሲመጣ ለመቀበል ፈቃደኛ ያልነበሩት። ምክንያቱም ደግሞ ጦር ሳይዝ ሰራዊት ሳያስከትል እንዲሁ በባዶ እጁ ከባርነት ላወጣችሁ ነው መጥቻለሁ እያለ ደጋግሞ ተናግሯልና ነው። ምንም እንኳን አብዛኛው እስራኤላዊ የክርስቶስ መሲህነት ቢጠራጠርና ባይቀበለውም በፍጹም እምነት እስከ መጨረሻ የተከተሉትም ነበሩ። ለዚህም ትልቅ ማሳያ የሚሆነን ከፈሪሳውያን ወገን የሆነ ኒቆዲሞስ የተባለ አይሁዳዊ ነው። ቅድስት ቤተ ክርስቲያንም ይህንንም ታላቅ ሰው ለመዘከር የዐቢይን ጾም 7ኛ እሁድ በእርሱ ስም ሰይማ ታከብረዋለች። ተከታዮቿ ምዕመናንም የእርሱን አሰረ ፍኖት እንዲከተሉ ትመክራለች፣ ታስተምራለችም። ኒቆዲሞስ ፈሪሳዊ ነው። ኒቆዲሞስ የአይሁድ አለቃ ነው። ኒቆዲሞስ መምህረ እስራኤልም ነው። እንዲሁም ኒቆዲሞስ ምሁረ ኦሪት ነው። ኒቆዲሞስ ለምስጢረ ጥምቀት መገለጥ ምክንያት ሆነ። አዋቂ ነን የሚሉትን አሳፈራቸው። ኒቆዲሞስ ጌታን ለመገነዝ በቃ። ከኒቆዲሞስ ምን እንማር? አትሕቶ ርዕስ፣ ጎደሎን ማወቅ፣ የእውነት ምስክር ወይም ስምዐ ጽድቅ መሆን፣ ትግሃ ሌሊት እስከ መጨረሻው መጽራት። በአጠቃላይ ከኒቆዲሞስ ሕይወት ብዙ ቁም ነገሮችን እንማራለን። የኒቆዲሞስ በሌሊት ገስግሶ መምጣት ለምስጢረ ጥምቀት ትምህርት መገለጥ ምክንያት እንደሆነ ሁሉ በቅዳሴው፣ በኪዳኑ፣ በሰዓታቱ፣ በማህሌቱ መገኘትና መሳተፍ ረቂቅ የሆነውን ሰማያዊ ምስጢር ፍንትው ብሎ እንዲገለጥልን ምክንያት ነውና በምስጢራቱ በመሳተፍ ራስን ዝቅ በማድረግ ለታላቅ ክብር እንድንበቃ የእርሱ መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር።